ለወንድማችን ለመምህራችን ለዲያቆን እስጢፋኖስ ፈለገ አትናቴዎስ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። ቆንጆ ማብራሪያ ነው የተሰጠው። በእውነቱ እየተከታተላችሁ ነው አይደል? ደከማችሁ ደከማችሁ ማለት እንግዲህ ይቅርታ ትንሽ ካዘገየናችሁ። ብዙ ጊዜ ከቅዳሴ በኋላ ትምህርት ሲረዝም ሰው ይሰላቻል። እንዳትሰላችሁ፣ ይሄ በጣም መሰረታዊ ነገር ስለሆነ ነው። በእውነት እኛ ኦርቶዶክሳውያን አማኞች እመቤታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም የመዳናችን ምክንያት ናት፣ የመዳናችን ምክንያት ናት፣ ምክንያተ ድህናት ብለን ስናምን እውነት መጽሐፍ ቅዱስ ይደግፈናል ወይ? አብዛኞቹ እንግዲህ እንደምታውቁት የእመቤታችን ድንግል ማርያም ካላት በጣም በርካታ ክብሮች ዋነኛውና በጣም ትልቁ የትኛው ይመስላችኋል? እመቤታችን በቃ በጣም ትልቅ ክብር ያሰጣት ምን መባሏ ነው? ምን መባሏ? በጣም ጎበዝ ወላዲተ አምላክ መባሏ ነው። እስኪ አንዴ ወላዲተ አምላክ በሉ። ይሄ እመቤታችን ብቻ እሷና እሷ ብቻ የምትጠራበት ስም። ማንም ከሷ በኋላ አምላክን የወለደ የለ፣ ሊወልደው የሚችል የለ፣ ከሷ በፊትም የወለደው አልነበረም። በብቸኝነት ከሥላሴ አካል አንዱን ወልደ እጓለ እመሕያውን የወለደች ማን ናት? እመቤታችን ናት። ስለዚህ የእመቤታችን ትልቁ ክብሯ ምን ማለት ነው? ትልቁ ክብሯ አምላክን መውለዷ ነው። ለዛ ነው ታላቁ ቄርሎስ በ12ቱ የውግዘት ቃሉ ላይ መጀመሪያው ላይ አማኑኤል እግዚአብሔር እንደሆነ ማርያምም የእግዚአብሔር እናት እንደሆነች የማያምን እርሱ የተወገዘ ይሁን ከቤተ ክርስቲያን ኅብረትም ይለይ ይላል። እንደዚህ ብሎ አለማመን በራሱ ከቤተ ክርስቲያን ኅብረት ያስለያል። ስለዚህ በመጽሐፍ ቅዱስ አስተምሮ መሰረት እና በቀደሙ የቤተ ክርስቲያን አስተምሮ መሰረት እመቤታችን የመዳናችን ምክንያት ናት ነው ወይ? አዎ በቂ ድህነ ዓለም ብለን እናዚማልና በቤተ ክርስቲያናችን እና እመቤታችን በእርሷ ዓለም ድኗል ስንል ምክንያተ ድህናት እያልን ነው። እንደምታውቁት በዚህ በኦሪት ዘፍጥረት ምዕራፍ 2 ላይ ሰይጣን በእባብ ተመስሎ ወደ እናታችን ሔዋን ቀርቦ እንዳሳታትና ያንን እንደበላች እናውቃለን አይደለ? ስለዚህ በሔዋን ምክንያት ሞት ወዴት መጣ? ወደ ሰው ልጆች መጣ አይደለ? በሔዋን ምክንያት ሞት ወደ ሰው ልጆች መጣ እና እዚህ ጋር ወደ መጽሐፍ ቅዱሱ ጥቅስ አንድ እሱን ላንሳና ቀጥታ የአባቶችን ማብራሪያ አስቀምጥላችኋለሁ። ሰው በአዳምና በሔዋን ምክንያት ሞት ወደ እርሱ ሲመጣ እመቤታችን ድንግል ማርያም ደግሞ ማንን ወለደችልን? ጌታችን ኢየሱስ ክርስቶስ። በዚህ በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ሥጋ ሆነ ጸጋና እውነትን ተመልቶ በእኛ አደረ ይላል። ቃል ሥጋ ሆነ ማለት አምላክ ሰው ሆነ ሲል አምላክ ሰው የሆነው ከማን ነው? ከእመቤታችን ከድንግል ማርያም ነው። ወንድማችን ቅድም አንስቶታል። ሉቃስ ወንጌል ምዕራፍ 1 ከቁጥር 26 በስድስተኛው ወር መልአኩ ገብርኤል ናዝሬት ገሊላ ወደምትባል ለዮሴፍ ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ፣ የድንግሊቱም ስም ማርያም ነበር ይላል አይደለ? ስለዚህ እግዚአብሔር አብ አንድያ ልጁን የላከው ዓለምን ለማዳን ወደ ማን ነው? ወደ እመቤታችን ወደ ቅድስት ድንግል ማርያም። ከእርሷ ሥጋን ባይነሳ እና የኛን ባህሪ የራሱ ባህሪ ባያደርግ ገንዘብ ባያደርግ ኖሮ የሰውን ልጅ የወደቀውን የሰውን ልጅ ከሞት ያነሳው ነበር እንዴ? ያነሳው ነበር አይደለ? ለዛ እኮ ነው ሐዋርያው ጳውሎስ በገላትያ መልእክቱ ምዕራፍ 4 ከቁጥር 4 በዘመን መጨረሻ እግዚአብሔር ከሴት የተወለደ ከሕግም በታች የተወለደ ልጁ ላከ። በዘመን መጨረሻ ከማን የተወለደ ልጁ? ከሴት የተወለደ ልጁ። እስኪ አንዴ ከሴት የተወለደ በሉ። ልጁን ምን አለ? ላከ። ማን? እግዚአብሔር። በምን? በዘመን መጨረሻ። ሴት ማለት ምን ማለት ነው? ነው አጥንትሽ ከአጥንትሽ ሥጋሽ ከሥጋዬ ነውና ከዚህ በኋላ አንቺ ሴት ትባያለሽ ብሎ አዳም እንደሰየመ ከሴት ተወለደ ማለት ያለ ዘር አብሲ ያለ ወንድ ከእናት ብቻ ተወለደ ማለት። ስለዚህ ዓለምን ለማዳን ከድንግል ማርያም ተወልዷል። ይሄኛው አንደኛው የመጽሐፍ ቅዱስ ትምህርታችን ነው። እንደገና ደግሞ ዕብራውያን ምዕራፍ 2 ከቁጥር 14 ጀምሮ እንደዚህ ይላል፣ በነገሮች ሁሉ ወንድሞቹን መሰለ፣ በሞት ላይ ስልጣን ያለውን በሞቱ እንዲሽር ያውም ዲያብሎስ ነው። በዘመናቸው ሁሉ በሞት ፍርሃት በባህርነት ታስሮ የነበሩትን ሁሉ ነፃ እንዲያወጣ በሥጋና በደም ተካፈለ። የአብርሃምን ዘር ይዟል እንጂ የያዘው የማንን አይደለም? የመላእክትን አይደለም ማለት። ስለዚህ የአብርሃምን ዘር ይዟል እና በሥጋና በደም ተካፈለ ሲል በሥጋና በደም የተካፈለው ከማን ነው? ጌታ ኢየሱስ ክርስቶስ ከእናታችን ከንጽሕተ ንጹሐን ከቅድስተ ቅዱሳን ከድንግል ማርያም ከእርሷ ከአንዲት ንጽሕት
ድንግል ዘርን ባይካፈል ኖሮ ምን ባላደረገ ነበር? ባላዳነን ነበር። በትንቢተ ኢሳይያስ ምዕራፍ 1 ከቁጥር 9